በዚህ ቪዲዮ ብዙ ሰው የሚሳሳተውን እናንተ እንዳትደግሙት የአክሽን ፕላን ፓርት 1 ፓርት 2 ፓርት 3 ብዬ ከፋፍዬ ይዤላችሁ መጥቻለሁ። በዛሬው ቪዲዮ የምንመለከተው ፓርት 1 ነው። ፓርት 1 ላይ እንግዲህ ቤዚክ ኮንሴፕት ወይም ደግሞ መሰረታዊ ጽንሰ ሐሳብ ብዬ 3 ነገሮችን ይዣለሁኝ። የመጀመሪያው ኖርም ነው፣ ሁለተኛው ታይም፣ ሶስተኛው ዌይቴጅ ነው። እነዚህን ለመስራት ምን ያስፈልገናል የሚለውን በተለይ ታይምን አንድ ፕሮጀክት ምን ያህል ጊዜ ይፈጃል የሚለውን ለመወሰን ያሉ ኮንስትሬንቶች ወይም ደግሞ ፓራሜትሮች አሉ። አንድን ፕሮጀክት ለመወሰን ምን ያስፈልጋል የሚለውን በደንብ እንመለከታለን። እንግዲህ 3 ነገሮችን በዚህ ቪዲዮ ዛሬ እንመለከታለን። የመጀመሪያው ኖርም ነው ወይም ደግሞ ዩኒት ፐር ክሪው ሊሆን ይችላል ወይም ደግሞ ዩኒት ፐር ዴይ ብለን ልናነብ እንችላለን ማለት ነው። ኖርም የምንለው ማለት ነው አንድ ሰው ወይም አንድ ማሽን በቀን ምን ያህል ሊሰራ ይችላል፣ በሰዓት ምን ያህል ሊሰራ ይችላል ብለን የምንወስነው ይሄ ምን ይባላል? ኖርም ይባላል። ስለዚህ ይሄን ነው የምንመለከተው። በሁለተኛ ደረጃ ደግሞ ኖርምን ካገኘን ምን እናገኛለን? ታይም አንድ ፕሮጀክት የ1 አመት ሊሆን ይችላል፣ የ6 ወር ሊሆን ይችላል፣ ዋቴቨር የ3 አመትም ሊሆን ይችላል። ያን የምንወስንበት ደግሞ ታይም እናገኛለን ማለት ነው። ምን ያህል ጊዜ እንደሚፈጅ እሱን እንመለከታለን። በሶስተኛ ደረጃ የምንመለከተው ዌይቴጅ ነው። ለአንዱ አይተም ምን ያህል ከ100% ምን ያህል ዌይት አድርጋለች፣ ምን ያህል ክብደት አላት ያቺ ስራ የሚለውን እንመለከታለን። የመጀመሪያው እንግዲህ የሆነ አንድ ፕሮጀክት ቢኦኪው ይኖረናል። አጠቃላይ የስራው ዝርዝር ማለት ነው። የስራው ዲስክሪፕሽን ይኖረናል። ምን ያህል ስራ እንዳለው፣ ምን ያህል ኳንቲቲዎች አጠቃላይ እንዳሉት የሚሰሩት ስራ ዝርዝር በዩኒት ተከፋፍለው ወይም ደግሞ የራሳቸው ሜዠርመንት ኖሯቸው በኳንቲቲ ደረጃ በቁጥር ሊቀመጡ ይችላሉ። በሜትር ኩብ ሊሆን ይችላል፣ በሜትር ካሬ ሊሆን ይችላል። እንዲሁም ደግሞ በቁጥር ሊሰሩ የሚችሉ ሊሆኑ ይችላሉ። ስለዚህ እነሱን ምንም ማድረግ ይኖርብናል ማለት ነው። በቀላሉ ዲተርማይን የምናደርግበት ወይም ደግሞ አይዴንቲፋይ የምናደርግበት ኖርም የሚባል አለ። አንድ ሰው ለምሳሌ ድንጋይ ከሆነ ምን ያህል ያጓጉዛል ልንል እንችላለን። ነምበር ትሪፕል እናደርገው እንችላለን። ስራ ከሆነ ደግሞ በሜትር ኩብ የሚሰራ ከሆነ በሜትር ኩብ ይሄን ያህል ቆፍሮ ይውላል። በሜትር ደግሞ ይሄን ያህል ሌንግዝ ያህል ቆፍሮ ሊሆን ይችላል ሊውል ይችላል እንላለን። ስለዚህ እነዛን ይዘን ኖርም እናወጣለን። አንድ ሰው በሰዓት ልንይዝለት እንችላለን፣ በቀን ልንይዘው እንችላለን። ስለዚህ በቀን ምን ያህል ይሰራል አንድ ሰው? ለምሳሌ እያንዳንዱ ሳይት ክሊሪንግ ወይም ደግሞ አፈር ከላይ ያሉትን ነገሮች ቁጥቋጦዎች ምናምኖችን የመቆራረጥ ስራ 20 ሴንቲም ሊሆን ይችላል ወይም እስከ 25 ሴንቲም ድረስ ያሉ ስራዎችን ለመስራት አንድ ሰው 10 ካሬ ድረስ ያሉትን ሰርቶ መዋል ይችላል ይላል። እንደምትመለከቱት ኖርማል አፈር ቁፋሮ ከሆነ ደግሞ በደህና አፈር ላይ አንድ ሰው 1.4 ሜትር መቆፈር ይችላል ይላል። ስለዚህ ይሄ ምን ይባላል? ኖርም ወይም ደግሞ ዩኒት ፐር ክሩ ወይም ደግሞ ዩኒት ፐር ዴይ ይባላል። አንድን ስራ የሆነ ሰው ሊሰራው የሚችለው ይሄን ያህል ብቻ ነው ብለን የምንወስነው ነው። በአማካይ ወስደን ይሄን ያህል መስራት ይችላል የምንለው ኖርም ይባላል። ይሄን ኖርም ለመስራት እንግዲህ ምን ኮንስትሬንቶች ወይም ደግሞ ምን ሊወስኑት ይችላሉ? የሳይቱ ቶፖግራፊ፣ የዌዘር ኮንዲሽን፣ ብዙ ነገሮች አሉ። ያንን ስራ በትክክል እንዲሰራው ለምሳሌ በጣም ሞቃታማ ከሆነ 1.5 ወይም ደግሞ 1.4 ላይ ቆፍር ይችላል። ጥሩ የአየር ኮንዲሽን ካለው 1.5ም ሊቆፍር ይችላል ማለት ነው። ስለዚህ እነዛን ኮንስትሬንቶች ከግምት ውስጥ አስገብተን አንድ ሰው ሊሰራው የሚችለው ማለት ነው። እንደምትመለከቱት እዚህ ቦታ ላይ የሳይዝ የሚል አለ፣ ሌቨር የሚል አለ። ሌቨር የምንለው እንግዲህ በቀን የምናሰራቸው ሌቨር የሰሪዎቹ አይነቶች ናቸው። እዚህ ቦታ ላይ እንደምትመለከቱት በሌቨር ነው ወይ፣ በማሶን ነው ወይ፣ ካርፔንተር ነው ወይ፣ ባርቤንደር ነው ወይ፣ እንደ ስራው አይነት የባለሙያዎቹም አይነት ይለያያል። ለምሳሌ ስኪልድ እና አንስኪልድ ግንበኛ ለምሳሌ ብንወስድ ያው ስኪልድ ከሆነ ነው ስኪልድ ማለት ሙያው ያለው። ካርፔንተር ከሆነም እዚህ ቦታ ላይ ካርፔንተር፣ አናጺም ካለን ካርፔንተር ብለን እዚህ ቦታ ላይ ማስገባት እንችላለን። ስራው የሚሰራው በምንድነው የሚለውን እዚህ ቦታ ላይ ምን እንላለን እንወስናለን ማለት ነው። ይሄ እንግዲህ የሌበር ታይፑ ነው። እዚህ ጋር ደግሞ ሳይዙን የምንወስንበት ነው። ለምሳሌ ይሄን ስራ እኛ ያለን የሰው ኃይል
ይሄን ያህል የሰው ኃይል ቢኖረኝ በዚህ ያህል ቀን እጨርሰዋለን ብለን የምናስቀምጠው ክሩው ልናሰልፍ እንችላለን ወይም ደግሞ ልንመድብ እንችላለን። ያ ምንድነው የሚባለው? ለምሳሌ 5 ሰው ይዤ ሆነ ስራ ላይ ብገባ በስንት ቀን እጨርሰዋለሁ? ለምሳሌ ይሄ ኳንቲቲ ያለን አንድ ሰው ይሄን ያህል መስራት ከቻለ 7 ሰዎች ከሆኑ ካሉኝ በስንት ቀን ይጨርሱታል ይሄን ስራ የሚለውን የምንወስንበት ታይም እንለዋለን። ያን ታይም ለማንጣት ይሄኛው ኖርም ነው። ይሄን ያህል ስራ ቢኖረኝ ይሄን ያህል ስራ አለኝ። አንድ ሰው ደግሞ ይሄን ያህል መስራት ይችላል። ስለዚህ ይሄ ሲካፈል ይሄ ሲባዛ በዚህ አድርጌ ይሄን ያህል ምን ያረግ ይጨርሱታል በዚህ ቀን ይጨርሱታል ብዬ ታይሜን ካልኩሌት አደርጋለሁ ማለት ነው። ስለዚህ ታይማችንን ነው አሁን ካልኩሌት የምናደርገው። ካልኩሌት እንግዲህ ለማድረግ ምንድነው የሚያስፈልገን ማለት ነው? የኖርም አለን፣ የሚሰራው ስራ አለ፣ ክሩ ሳይዙ አለ። ስለዚህ ሶስቱን ተጠቅመን መስራት ነው የሚሆነው። የመጀመሪያው እንግዲህ ኳንቲቲውን ለሁለቱ ማካፈል ነው አባዝተን ማለት ነው። ስለዚህ ይሄ ሲካፈል ይሄ ሲባዛ በዚህ ነው የምናደርገው። ነገር ግን እነዚህ በቅንፍ ውስጥ መሆን አለባቸው ሁለቱ ከላይ እንዲያባዛው ማለት ነው። ማባዛት ቅደም ተከተል ስላለው ስለዚህ ይሄኛውን እናደርገዋለን በቅንፍ ውስጥ እናደርገዋለን ማለት ነው። ስለዚህ በቅንፍ ውስጥ እናደርገው እንደምትመለከቱት 1.5 ቀን ይፈጅባችኋል ይሄን ስራ ለመጨረስ ነው የሚለን። ስለዚህ ይሄኛውን አጠቃላይ ምን እናደርገዋለን? ድራግ እናደርገዋለን ሁሉንም በዚህ አይነት ማለት ነው። ምን ያህል እንደሚፈጅባቸው የኖርሙ አለን። ስለዚህ የክሩ ሳይዙ አለን ምን ያህል እኛ ሌቨር ስኪልድ እና አንስኪልድ ሌቨሮች ያሉንን እዚህ ቦታ ላይ እንዘረዝራለን እንደ ስራው አይነት ማለት ነው። በማሶን የሚሰራ በባርቤንደር የሚሰራ የብረት ስራ ከሆነ የሚለውን ማለት ነው ሙሉ። ስለዚህ የፕሮጀክቱን ጊዜ እንወስናለን። ለምሳሌ ይሄንን ቢኦኪው ለመጨረስ ባለ 200 ሜትር ኩብ ሪዘርቨር ማለት ነው 78 ቀን ይፈጃል ብሎኛል ማለት ነው። እንደምትመለከቱት እዚህ ጋር ኮስት አለው። ከዚህ በኋላ ደግሞ የምፈልገው ምንድነው? ታይም እንፈልጋለሁ ማለት ነው። ማለቴ ዌይቴጅ እንፈልጋለሁ። ታይምን አግኝተናል። ስለዚህ ዌይቴጅን ለመፈለግ ደግሞ የሚያስፈልገን የፕሮጀክቱ ኮስት እና ታይሙ ነው። ስለዚህ እሱን ለመፈለግ ታይምንና ኮስትን ተጠቅሜ እሰራለሁ ማለት ነው። ይህንን ለመስራት ደግሞ የፈርስት ታይም አይተም ሲባዛ የቶታል ኮስቱ መጨረሻ ላይ ያለው አድርገን ነው የምንሰራው። ሪቨርስ እያደረግን ይሄኛውን በምን እናስራለን? በዶላር ሳይን እናስራለን። ኤፍኤን እና ኤፍ4 እንጫናለን። ከዛ ሲደመር ብለን እንትን እንላለን የቶታል ታይም እና ይሄኛውንም አሁን በኤፍኤን እና በኤፍ4 እናስራለን። ከዛ ሲባዛ ቲ10 መሰለኝ መጀመሪያ ላይ ያለው ደግሞ የኮስት ፈርስት ታይም ማለት ነው። ፈርስት አይተሙ ላይ ያለችውን ኮስት እንትን እንላታለን። ቲ10 ብለን እንጽፋለን። ቲ10 ናት። ቲ10 እንበላትና ከዛ ይሄኛው እነዚህን በቅንፍ ውስጥ እናስገባቸዋለን። ሁሉንም ቅንፍ አድርገን የምናካፍለው ስላለን ማለት ነው። ከዛ ሲካፈል ብለን ሲካፈል 2 ሲባዛ የቶታል ኮስቱ እና የቶታል ታይሙ አድርገን ከ100% ነው ዌይቴጁን እንግዲህ የምንሰጠው ከመቶ ስለሆነ ማለት ነው። አንዱ አይተም እንግዲህ ምን ያህል ክብደት አላት ከመቶውን የሚለው ነው። ከዛ ይሄንን ኤፍኤን እና ኤፍ4ን ተጭነን እናስረዋለን። አሁንም የቶታል ኮስቱንም እንደዛው ኤፍኤን እና ኤፍ4ን ተጭነን በዶላር ሳይን እናስራለን። ከዛ ምንድነው የምናደርገው? ብራኬቱን እንዘጋና በመቶ እናባዛዋለን ማለት ነው። ከመቶ ስለሆነ ዌይቴጁን የምንሰጠው ይሄንን በመቶ እናባዛለን። አሁን ምንድነው የሚሰጠን ማለት ነው? ከመቶ ያለን ዌይቴጅ እዚህ ቦታ ላይ ሰጥቶናል። አጠቃላይ እነዚህ ዌይቴጆች እንግዲህ ተደምረው በትክክል ከሰራን ሚስ ካላደረግን 100% መስጠት አለባቸው ማለት ነው። እንደምትመለከቱ መጨረሻ ላይ ከመቶ ስለሆነ የሰጠነው 100% መምጣት አለበት እያንዳንዱ አይተም ተደምሮ ማለት ነው። ለአንዱ አይተም እንግዲህ የተሰጣት ዌይቴጅ ስንት ነው የሚለውን እዚህ ቦታ ላይ ያሳየናል ማለት ነው። ለዚህች አይተም ለዚህ ስራ የተሰጣት ክብደት ስንት ነው? 1.02 ተሰጥቷታል ማለት ነው። ለዚህችኛዋ እንደምትመለከቱ 2.12 ወይም አንዳንድ አካባቢ ተሰጥቷታል ማለት ነው። ይሄኛውን 1.67 ተሰጥቷል። ይሄ 0.27 ማለት ነው። ልክ በዚህ መልኩ እያንዳንዱን ምን እናደርጋለን ማለት ነው? ዲስትሪቢዩት አድርገናል ዌይቴጃችንን ማለት ነው። ስለዚህ ከዚህ በኋላ የሚጠብቀን ደግሞ ኳንቲቲ ዲስትሪቢዩሽን ነው የሚባለው። ኳንቲቲ ዲስትሪቢዩሽን እንግዲህ ኢንተርናሽናል ወርኪንግ ዴይ አለ። እንዲሁም ደግሞ ሎካል ሆሊዴይ የሚባሉ አሉ። ያን ስራ ለመስራት በዓላት ሊኖሩ ይችላሉ። እንዲሁም በየመካከሉ እኛ ስብሰባዎች በስብሰባ ምክንያት ስራ የምንዘጋ ከሆነ
ስፔሻል ኬዞች ካሉ ኤክሴፕሽናል ብለን የምናስቀምጣቸውና ያን ስራ ለመስራት የሚያስፈልጉን ስታርት ዴት እና ፊኒሽ ዴት አንድ ስራ ተጀምሮ መቼ ያልቃል መቼ ላይ ይጠናቀቃል የሚለውን የምንወስንበት ምን ያስፈልገናል? የየራሱ ካልኩሌሽን አለው። እሱን ደግሞ በፓርት ቱ እንዴት አድርገን ካልኩሌት ማድረግ እንደምንችል ወይም ደግሞ ዲስትሪቢዩት ማድረግ እንደምንችል ለምሳሌ የአንድ አመት ፕሮጀክት ሊሆን ይችላል። እንዲሁም የ2 አመት የ3 አመት የ4 አመት እንደ የፕሮጀክቶቹ ብዛትና ጥልቀት ማለት ነው። እነሱን የምንመለከት በፓርት ቱ ይሆናል ማለት ነው። ምናልባት የእናንተ ግብአት ለኔ ጠቃሚ ስለሚሆን ዲስክሪፕሽን ቦክስ ላይ ያላችሁን አስተያየት ኮሜንት አስቀምጡልኝ። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ክበሩልኝ።